በቃ ማሪ እዚህ ድረስ ከሸኘኸኝ ይበቃል። እኔ ልሂድሽ። እንዴ ምንድነው ግን አንቺ ሁሉ ጊዜ መጣደፍ? ምን አለ አሁን ወክ ብናረግ? እጭ የወንድሞቼን ባህሪ ነግሬህ የለ እንዴ? ታዲያ ምን ችግር? አንቺ እኮ በጣም ትልቅ ልጅ እኮ ነሽ እንዴ! በጣም አበዙት። አንድ መንግስት የሚያልፍ እድሜ ያለሽ ልጅ እንዴ! ማሪ ነግሬሃለሁ እኮ በቃ። ወይኔ ቆይ ደወለ ወንድሜ እኮ በቃ አንቺና ነገሪያቸው በቃ ከፍቅረኛዬ ጋር ነኝ በያቸው። እንዴ ማለት ነግሬህን ባህሪውን ቃለል አድርገን ማለፍ አለብን። እንደውም ባል እናንተ ቤት አሳልፈን። እርግጠኛ ነህ ማሪ? እርግጠኛ አንቺ ምንም ችግር የለውም ወንድሜ። እህቴ ከዚህ በኋላ አያስፈልግም። ፍቅረኛሞች ነን። ንገሪያቸው። አንቺ በእናትሽ። እሺ ግን እርግጠኛ ነህ? እርግጠኛ ነኝ። አዎ ንገሪው። እሺ አቤት ደርሻለሁ። እየመጣው ነው። አዎ ከፍቅረኛዬ ጋር ነኝ። በቃ ሊተዋወቃችሁ ይፈልጋልና ነገ ቤት እኛ ጋር ይመጣል። እኔ የምልሽ ማሬ በዓል አታከብሩም እንዴ እዚህ ቤት? እናከብራለን። ምን ነው? አይ አለባበሳቸው ምንድን ነው ጥቁር ለብሰው የተቀመጡት? ናቸው ሁለት ጨነቃንተ እንዲህ ናቸው። ግን የሚያፈጡትስ ምንድን ነው? አይናቸው እንደዚህ ዝም ብሎ ያፈጣሉ? ወይ ሌላ ቀን የምንተዋወቃቸው ዛሬ ብንሄድ ይሻላል። እኔ የምልሽ ምን ነው ግን ተቋቆሩ እንዴ? ከእነሱ አንጻር እኮ አንቺ ለእነሱ ፈረንጃቸው ነሽ። እሺ አጭሬው ሰምተሃል? ሰምቻለሁ። እንዴ ምን ሰማሁ? ያረድ ምን ሰማሁ? እንዴ ምን ያሸጓሸጓል? ምንም እኔ እንዲህ ሳውራ እንደዚህ ነው፣ ልስልስ ብዬ ነው የምነጋገረው ከሰዎች ጋር። ቅዝቅዝ ያልኩ ሰው ስለሆንኩ አይደለ? ነገሪያቸው አሁን ምን ወጣው ነው ግን ድምጻቸው ምንድን ነው? ተጫወታ ምን ልጫወት? ወይ ካናኛናቸው ኧረ የመጣበት ተናዘዝ። ምን ያው ሚቱ ተነሽ ግቢ አንቺ። እሺ እኔ አንቺስ ብቻዬን ትንሽ ኧረ ማሬ ብተሽኛ ትይኝ። እሺ አጅሬው ወዬ ወንድሞቼ ሽንገላ አያስፈልግም፣ አትሸንገል። እሺ እንዴት ናችሁ ታዲያ? ደህና ናችሁ? ሁሉ መልካም? ፈጣሪ ይመስገን ደህና ነን እኛ። እንግዲህ እንዴት ነው? ደህና ናችሁ ወይ? አይመለከትም